ደረሰን እንኳን አደረሳችሁ ልል ብላችሁ እግዚአብሔርን አንድ ጊዜ አመስግኑት። ሁላችሁ ያናሉ አገልጋዮች አሉ። እነሱ ከዚያ ከአዲስ አበባ ለምስጋና ለአገልግሎት መጥተው እኛ ደግሞ ከሩቅም ከቅርብም ተሰባስበን ለምስጋና ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን ብላችሁ እልል ብላችሁ አመስግኑት። እየሰማችሁኝ ነው? እንደምን ዋላችሁ? እንደምን ዋላችሁ? ምስጋናው ይቀጥል ወይስ አይቀጥል? እስኪ ይቀጥል አይቀጥል? ይቀጥል አይቀጥል? ዝማሬውስ ይቀጥል አይቀጥል? እልልታው ይቀጥል አይቀጥል? እሺ ትምህርቱ ይቀጥል አይቀጥል? እስኪ በእልልታ ግለጡት። አይ ደክሟችኋል ማለት ነው። እስኪ እንደገና እንግዲያው እኔ ብዙ አላበዛም። እግዚአብሔር አምላካችን ይባርካችሁ። እውነት ለመናገር ምንጣፍ የምታነጥፉ ጸጥታ የምታስከብሩ እንደገና ደግሞ ታቦተ ሕጉን የምናስከብርበትን መንበሩን እየገፋችሁ እያስከበራችሁ የመጣችሁ ወጣቶች እንደገና ደግሞ በአገልግሎት ላይ የቆያችሁ የአብነት መምህራን፣ የሰንበት ትምህርት ቤት መዘምራን፣ ቀሳውስት፣ ዲያቆናት እንዲሁም ደግሞ አብራችሁ ጸጥታውን እያስከበራችሁ የቆያችሁ የጸጥታ አካላት በየመልኩ በየአይነቱ እስከ ሰዓት ስላደረሰን የአምላካችን ስሙ የተመሰገነ ይሁን። ከዚህ በመቀጠል እንግዲህ ጸሎት ነው የምናደርግ። አቡነ ዘበሰማያት የምንለው ጸሎት ፕሮግራሙን እየጨረስን ደህና ዋላችሁ። አሁን አቡነ ዘበሰማያት እንላለን። አቡነ ዘበሰማያት ስንል ግን ፕሮግራሙን እየጨረስን አይደለም። የዋዜማውን ስርዓት ወደዚህ የምንመጣበትን ምህዋሩን ጉዞውን ጨርሰናል። የሰርክ ጉባኤው ደግሞ ጠቅላላ ጉባኤው አሁን ይጀምራል። ሁላችንም በእርጋታ በጸጥታ በስርዓት በህግ ማስከበር አለብን። አብረን መከታተል አለብን። እስኪ ደውላላችሁ እግዚአብሔርን አመስግኑት። ከዚህ በመቀጠል የተከበሩ አባታችን ሊቀ አእላፍ ቆሞስ መምህር አባ ኃይለ ማርያም ያሳይ የምዕራብ ጎንደር ሀገረ ስብከት ዋና ስራ አስኪያጅ አቡነ ዘበሰማያት ብቻ ይሉልንና ፕሮግራሙን ለነ መምህር የማርያም ወርቅ ተሻገርና ለነ መምህር ታደሰ ለነ ዘማሪ ዲያቆን ፍሬዘር ነው የምናስረክበው። ወደ የኔታ አቤቱ አምላካችን እግዚአብሔር ሆይ ይቅርታህን፣ ቸርነትህን፣ ምሕረትህን እንትልክልን ከእመቤታችን ከቅድስት ድንግል ማርያም በረከቷን፣ ጣዕሟን፣ ፍቅሯን በልቦናችን የምታሳድርብን በአገልግሎት የዋላችሁትን ሁሉ እመቤታችን ቅድስት ድንግል ማርያም አገልግሎታችን እንድትቀበልልን የታመሙትን አምላካችን በምሕረቱ ይፈውስልን። በዓሉን የበረከት በዓል እንዲያደርግልን እንዲህ እያልን ስምህን እንጠራለን። አባታችን በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ እኛም የበደሉንን ይቅር እንደምንል ሰላም እንልሻለን። እስቲ በሉ ሁላችሁ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ያደረሳችሁ፣ እንኳን ያደረሳችሁ። እስቲ እግዚአብሔርን አመስግኑ። መኖራችሁን ለወቅ እግዚአብሔርን አመስግኑ። እሺ አጸደ ጥጋቤ የምትባል ሕፃን ጠፍታ እናቷን በጸሎት ጥጋቤ የምትባል ሕፃን ጠፍታ እዚህ ከኛ ጋር ነው ያለችው እና ወይዘሮ አጸደ ልጅዎትን መጥተው ይወሰዱ። እሺ የጠፉ ልጆች፣ የጠፉ ዕቃዎች፣ የጠፉ ነገሮችን ወደዚህ ይዛችሁ ነው። ተረጋጉና ቃል እግዚአብሔርን በሚገባ እንሰማለን።
ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። ቀጥታ ወደ መምህር ታደሰ ወርቁ የዕለቱን ቃለ ወንጌል ይሰጡናል። ተረጋጉ። ጧፉን አጥፉት፣ ጧፉን አጥፉት። ኋላ ዝማሬው ሰዓት ላይ ርችት ሲተኮስ ጧፉን ታበሩታላችሁ። ጧፉን አጥፉና ያዙ። ተረጋጉ። ቢበዛ 30 ደቂቃ ቢያንስ 20 ደቂቃ ነው። ያለ ቃለ እግዚአብሔር ሕይወት የለም። የቸርነት ባለቤት እግዚአብሔር አምላክ ዛሬም ዘውትርም የተመሰገነ ይሁን። እግዚአብሔር እንደወደደና እንደፈቀደ ለተወሰኑ ደቂቃዎች የምንማማርበት የትምህርታችን ርዕስ የአስተርዮ ማርያም በሚል ርዕስ ይሆናል። እስቲ በሉ ሁላችሁ ቅድም ሎዛ ማርያም አላላችሁ? በዛ ድምጽ በሉ እስቲ በሉ። እዚህ ጋር ያላችሁ ብቻ በሉ። በዚህ ሳይድ እራ አይሰማ። እዛ መጨረሻ ላይ ያላችሁት በሉ እስቲ እናንተ በሉ። እዚህ አንድ ላይ በሉ። የሚስጥር ባለቤት እግዚአብሔር አምላክ ሚስጥሩን ለሁላችንም ይግለጥልን። አስተርዮ የሚለው ቃል ስሮ ግሱ አስተራየ፣ አሳየ፣ ገለጠ የሚል ሲሆን ትርጓሜውም መታየት፣ መገለጥ፣ መጉላት፣ መታወቅ፣ መዳሰስ ማለት ነው። ከዚህ በፊት ታይቶ ያልነበረው ታየ። ከዚህ በፊት የማይታወቀው ታወቀ። ከዚህ በፊት በጉልህ ረቂቁ ጎላ፣ ተዳሰሰ፣ ተጨበጠ ስንል አስተርዮ እንላለን። ለዚህም ነው ታላቁ የቤተክርስቲያናችን ሊቅ ቅዱስ ኤፍሬም ምንድን ነው ያለው? ተመልከቱ። የማይታወቀው ታወቀ፣ የማይታወቀው ታየ፣ ያልታየው ታየ እያለ ያመሰግነው። ይህም በተመለከተ ተመልከቱ። እንግዲህ ተመልከቱ፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ በስጋ ልደት ወይም በተዋህዶ ስጋ የተገለጠበት የታየበት ያ ረቂቁ ከመቤታችን ከንጽሕተ ንጹሐን ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአካል በዚህ ምድር ላይ የተመላለሰበት የተገለጠበት የተዳሰሰበት ወቅትና ጊዜ ምን ይባላል? አስተርዮ ይባላል። ይህ ብቻ አይደለም። መለኮት ተመልከቱ፣ መለኮት ከመቤታችን ንጽሕተ ንጹሐን ድንግል ማርያም በተለየ አካሉ ወልድ በነሳው ስጋ በተዋህደው ስጋ የተነሳ ታይቷል፣ ተገልጧል፣ ታውቋል፣ ተዳሷል፣ ተጨብጧል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በፈለገ ዮርዳኖስ በእደ ዮሐንስ እጅ ሲጠመቅ ታይቷል። የሥላሴ አንድነትና ሶስትነት በገሃድ በጉልህ ተገልጦ ታይቷል። አብ
በሰማይ በደመና ሆኖ የምወደው ልጄ እርሱ ነው፣ እርሱን ስሙት ብሎ በተለየ አካሉ ስግው ቃል ኢየሱስ ክርስቶስ መምጣቱን መስክሯል። ተመልከቱ። ወልደ አብ ወልደ ማርያም ኢየሱስ ክርስቶስ በዕዳ ዮሐንስ በፈለገ ዮርዳኖስ በዮሐንስ እጅ ተጠምቆ ሲወጣ ታይቷል፣ ተገልጧል። ይሄ ብቻ አይደለም። መንፈስ ቅዱስ በርግብ አምሳል መንፈስ ቅዱስ በርግብ አምሳል በጌታችንና በመድኃኒታችን ኢየሱስ ክርስቶስ ላይ ሲያርፍ ታይቷል፣ ተገልጧል። ይህ ልዩ የሆነው የሥላሴ አንድነትና ሦስትነት የታየበት የተገለጠበት ወቅትና ጊዜ በመሆኑ ጊዜውና ዘመኑ አስተርእዮ ተብሏል። ተመልከቱ። ባጭሩ ዘመኑን፣ ወቅቱን፣ ጊዜውን አስተርእዮ የሚያሰኙት ሦስቱ በዓላት ናቸው ማለት ነው። ሦስቱ በዓላት ልደት፣ ጥምቀትና ቃና ዘገሊላ። ተመልከቱ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በቤተልሔም ተወልዶ በቤተልሔም ተወልዶ በበረት እንስሳት ገለባ በሚበሉበት ግርግም ላይ ተኝቶ ታይቷል። ይሄ ብቻ አይደለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ በባሕረ ዮርዳኖስ በፈለገ ዮርዳኖስ በባሪያው በአገልጋዩ እጅ በቅዱስ ዮሐንስ እጅ ሲጠመቅ በጉሉ ለሕዝብ ሁሉ ታይቷል። ይህ ዘመኑ አስተርእዮ ያሰኛል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን የመጀመሪያውን ተመልከቱ። ተአምራቱን በቃና ዘገሊላ ሲያደርግ የመጀመሪያ ተአምራቱን ሲፈጽም ሰው ሁሉ አይቶታል፣ ተመልክቶታል። ስለዚህ እነዚህ ሦስቱ በዓላት ወቅቱን፣ ጊዜውን፣ ዘመኑን አስተርእዮ ያሰኙታል። እንግዲህ ተመልከቱ። አስተርእዮ ማለት ይሄና ይሄ ምክንያት ከሆነ ለምንድን ነው ታዲያ የእመቤታችንን የንጽሕተ ንጹሐን ድንግል ማርያም በዓለ ዕረፍቷን ሞቷን ለምንድን ነው አስተርእዮ ማርያም የምንለው? ተመልከቱ። በብያኔ ደረጃ በትርጓሜ ደረጃ አስተርእዮ ማለት ምንድን ነው ያለው? መታየት፣ መገለጥ፣ መታወቅ፣ መዳሰስ ነው አይደል? ተመልከቱ። ሞት ደግሞ መታየት አይደለም። ሞት ደግሞ መገለጥ አይደለም። ሞት እንደውም ወደማይታየው ዓለም እኛ ወዳላየነው ዓለም መሄድ ነው፣ መሸሸግ ነው። ለምንድን ነው የእመቤታችን ዕረፍቷ ሞቷ አስተርእዮ ማርያም የተባለው ስንል የእመቤታችን ዕረፍቷን ሞቷን አስተርእዮ ማርያም ወይም የአስተርእዮ ማርያም የሚያሰኙት በዋናነት 5 ምክንያቶች ናቸው። እንደው በማርያም አዳምጡ። ስንት ምክንያቶች ናቸው? ስንት ምክንያቶች ናቸው? 5 ምክንያቶች ናቸው። ምክንያቱም አንዳንዱ ሰው እኛ የእመቤታችንን አስተርእዮ ማርያም ብለን ስናቀርብ ምክንያት የሌለን ስለሚመስለው ነው። ተመልከቱ። ዝም ብለን ለማዳነቅና ለማክበር ካለን የበዓል ሱስ የተነሳ የምናከብር የሚመስላቸው ሰዎች አሉ። ተመልከቱ። ነገር ግን የእመቤታችንን ዕረፍቷን
ሞቷን አስተርእዮ የሚያሳይ የመጀመሪያው ተመልክቱ፣ የመጀመሪያው እግዚአብሔር ወልድ ስግው ቃል ኢየሱስ ክርስቶስ በተዋህዶ ሥጋ በተገለጠበት በታየበት በተከሰተበት በታወቀበት ረቂቁ ስግው ቃል ኢየሱስ ክርስቶስ በጉልህ በተረዳ ሁኔታ በታየበት በተገለጠበት በዘመነ አስተርእዮ በማረፏና ተመልከቱ፣ በዘመነ አስተርእዮ በማረፋና በዓለ ዕረፍቷ ደግሞ የሚታሰበው የሚዘከረው በዚሁ በዘመነ አስተርእዮ በመሆኑ የእመቤታችን ንጽሕተ ንጹሐን ድንግል ማርያም ሞቷ ዕረፍቷ ምን ተባለ? አስተርእዮ ማርያም ተባለ። እንደው በማርያም ቁጭ በሉ ቁጭ በሉ እሺ ቁጭ በሉ። ምንድን ነው ያልኳቸው? የመጀመሪያው ምንድን ነው ምክንያቱ? በዘመነ አስተርእዮ በማረፏ፣ ይሄ መጀመሪያው ምክንያት። ሁለተኛው የእመቤታችንን የንጽሕተ ንጹሐን ድንግል ማርያምን ሞቷን ዕረፍቷን አስተርእዮ የሚያሰኘው በአጸደ ሥጋና በአጸደ ነፍስ ያሉ ተመልከቱ አበው ቅዱሳን ነቢያት፣ ሐዋርያት፣ ሰማዕታት ከያሉበት ደመና እየጠቀሱ ተሰባስበው በኢየሩሳሌም በመታየታቸው በመገለጣቸው የተነሳ የእመቤታችንን ዕረፍቷን ሞቷን አስተርእዮ ማርያም እንለዋለን። ይህ ስንተኛው ምክንያት ነው? ሁለተኛው ምክንያት። ሶስተኛው የእመቤታችንን የንጽሕተ ንጹሐን የድንግል ማርያምን የኛ መመኪያ የኛ ጋሻ ምክንያተ ድኅን የሆነችው የእመቤታችን የንጽሕተ ንጹሐን ድንግል ማርያምን ሞቷን ዕረፍቷን አስተርእዮ የሚያሰኘው ሶስተኛው ምክንያት ሰማያት ተከፍተው ሰማያውያን መላእክት የእመቤታችንን ዕረፍቷን ሞቷን ምክንያት አድርገው ወደ እሷ ሲወጡ ሲወርዱ ታይተዋልና የእመቤታችን የንጽሕተ ንጹሐን ድንግል ማርያም ሞቷ ምን ተባለ? አስተርእዮ ተባለ። ይሄ ስንተኛው ነው? ሶስተኛው። አራተኛው የእመቤታችንን የንጽሕተ ንጹሐን ድንግል ማርያምን ዕረፍቷን አስተርእዮ የሚያሰኘው አራተኛው ምክንያት በዕለተ ዕረፍቷ ሥጋዋ ከነፍሷ በሚለይበት ሰዓትና ወቅት ጊዜ ተመልከቱ። እመቤታችን ድንግል ማርያም ልዩ ልዩ የሆኑ ገቢረ ታምራትን ስትፈጽም ታምራትን ስታደርግ ለሰው ሁሉ በግልጥ ትታይ ስለነበረ ምን ተባለ? አስተርእዮ ማርያም ተባለ። አምስተኛውና የመጨረሻው የእመቤታችንን የንጽሕተ ንጹሐን ድንግል ማርያምን ዕረፍቷን ሞቷን በጎላ በተረዳ በታወቀ አመክንዮና ተጠየቅ አስተርእዮ የሚያሰኘው ስግው ቃል ኢየሱስ ክርስቶስ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ አንድየዋ ልጇ መድኃኔ ዓለም ክርስቶስ በዕለተ ዕረፍቷ በዕለተ ሞቷ በኪሩቤልና በሱራፌል ላይ ተቀምጦ ታይቷልና ተገልጧልና ስለ ክርስቶስ ምን ተባለ? አስተርእዮ ማርያም ተባለ።
እንደው ደስ አይላችሁ? የእመቤታችን ሞቷ እኮ ይሄ ነው። በእነዚህ ምክንያቶች ነው እንግዲህ ተመልከቱ፣ አስሩ ይወጣል። ለዚህ ነው ተመልከቱ፣ ይሄን ያስተዋሉ ይሄን የተመለከቱ አባቶቻችን እንደ ሰር ቅዱስ ስሉስ አይነት አበው ምን አሉ መሰላችሁ? ማርያም ሆይ ሞትሽ እረፍትሽ አሉ። ምን አሉ? ሰርግን ይመስላል። ምንን ይመስላል አሉ? ሰርግን ይመስላል። እውነት ነው። የእመቤታችን እረፍቷ፣ የእመቤታችን ሞቷ፣ የእመቤታችን እረፍቷ አማናዊ ሰርግን ይመስል ነበረ። የሉም የተባሉ ቅዱሳን፣ የሉም የተባሉ ነቢያት በስፍራው ያልነበሩ የእመቤታችንን እረፍቷን ሰምተው ደመና ጠቅሰው አብረው ሲያሸበሽቡ ሲያዜሙ ከመላእክት ጋር እመቤታችንን ሰላም ለኪ እያሉ ሲያወድሱ ታይተዋል፣ ተገልጠዋል። ስለዚህ የእመቤታችን ሞቷ ሰርግ ነበር፣ ሰርግ ነበር። በዚህ አይነት ተመልከቱ፣ በዚህ አይነት ክብርና በዚህ አይነት ልዕልና ሞቷ ምንም እንኳን ሰርግ ቢሆንም ቅኑ ተመልከቱ። እመቤታችን ንጽሕተ ንጹሐን ምንም እንኳን ኃይል አረማዊት አለመሆኗን ለመግለጥ ክርስቶስ በፍርዱ አድሎ እንደሌለበት ለማሳየት እመቤታችን ንጽሕተ ንጹሐን ድንግል ማርያም ምክንያተ ድኅን የመዳን ምክንያት መሆኗን ለዓለም ለመስበክ ለመግለጥ እመቤታችን ድንግል ማርያም አረፍተ ዘመን እንዲገታት ሞት እንዲያገኛት ቢደረግም የእመቤታችን ሞት ግን እጅግ ይደንቃል። እጅግ ይደንቃል እኮ የእመቤታችን ሞት ወገኖቼ። ጳጳስ ቢሞት ጳጳስ ይተካል። ፓትርያርክ ቢሞት ፓትርያርክ ይተካል። ነገስታት ቢሞቱ ነገስታት ይተካሉ። እመቤታችን ግን መተኪያ የሌላት፣ አምሳያ የሌላት፣ ተወዳዳሪ የሌላት ሞትን ድል የነሳውን ሞትን ያሸነፈውን የሞትን ጌታ መድኃኔዓለም ክርስቶስን ወልዳው አስገኝታው መሞቷ እጅግ ይደንቃል። ቃላት ቢያጥረው ሊቁ ምን አለት? ከዛ ለምንት ይዚያር ኃያል በኃይሉ ባይል በብዛ ብህሉ እያድለወ ሞተ ክርስቶስ ለሥጋ አባሉ ሞት ሰለመዋት ይደሉ ሞታ ለማርያም ያጽብ ለኩሉ አለቅ ኃያል ጉልበተኛ በጉልበቱ ለምን ይመካል? ባለጸጋ በሀብቱ ብዛት ለምን ይመካል? ክርስቶስ አለ ለሥጋ አባሉ የራሱ ሥጋ ለሆነችው ለድንግል ማርያም በሞት አላደላም ካለ በኋላ ምን አለ? ሞት ሰለመዋት ይደሉ ሞታ ለማርያም ያጽብ ለኩሉ አለቅ። ሌላውስ ሞትን ቢሞት ብዙም አይገርምም አይደንቅም። የድንግል ማርያም ሞቷ ግን እጅግ ይደንቃል፣ እጅግ ይመጥቃል፣ እጅግ ይገርማል አለ። እውነት ነው እኮ ወገኖች፣ የእሷ ሞት እኮ ይደንቃል። የሞትን ጌታ ሞትን በመልዕልተ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ድል የነሳው የድል ነሺው የመድኃኔዓለም የድል ነሺው የኢየሱስ ክርስቶስ የድል ነሺው የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ሆና ሞት አገኛት። በሞት ተሸነፈች። ለምን ተመልከቱ።
ምክንያት ድይን ስለሆነች፣ ለምን ኃይል አራማዊት ስላልሆነች፣ ለምን መድኃኔዓለም ክርስቶስ በሞት ስለማያደላ በሞት ስለማያሳንስ። ስለዚህ የእመቤታችን ሞቷ ይደንቃል፣ ይገርማል። በእውነት የተወደዳችሁ እግዚአብሔር ቤተሰቦች የአስተርእዮ ማርያምን ስናከብር ይህን በዓል ስናስብ እንዲህ እንዘምር፣ እንዲህ በተመስጦ እንድናመሰግን የሆነው አንዲቷ ድንግል ስለሆነች ነው። ተወዳዳሪ የሌላት፣ ተነጻጻሪ የሌላት። በቃ ሰለሞን ያለው ነው እኮ ተመልከቱ። ለእናቷ አንዲት፣ ለአባቷ አንዲት። እመቤታችን ለእናቷ ለአባቷ አንዲት ብቻ እኮ አይደለችም። እመቤታችን ንጽሕተ ንጹሐን ተመልከቱ። ሌሎቹን ብናከብራቸው፣ ሌሎቹን ብንወዳቸው ተመልከቱ። የቅዱሳንን እናቶች ብናከብር ብንወድ ቅዱሳንን ስላስገኙልን ነው። የሰማዕታትን እናቶች ብናከብር ብንወድ ሰማዕታትን ስላስገኙልን ነው። የነገስታቱን እናቶች ብናከብር ብንወድ ብናለቅ ነገስታቱን ስላስገኙልን ነው። ተመልከቱ። እመቤታችን ንጽሕተ ንጹሐን ድንግል ማርያምን ብናመሰግናት፣ ብንወዳት፣ ብንማጸናት የነገስታት ንጉሥ፣ የጌቶች ጌታ፣ የሰማዕታት ጌታ፣ የሐዋርያት ጌታ፣ የነቢያት ጌታ፣ የእሷም ጌታ የሆነውን ነው ተመልክቶ የወለደችልን። ስለዚህ እንወዳታለን፣ ስለዚህ እናከብራታለን፣ ስለዚህ እንዘምርላታለን። ይገባታል። ይህን በዓል ማሰብ ያለብን፣ ይህን እያሰብን ማክበር ያለብን። ስለዚህ ከእመቤታችን ከንጽሕተ ንጹሐን ድንግል ማርያም ከባለ ዕረፍቷ እግዚአብሔር አምላክ ያሳትፈን። አሜን በሉ። ያሳትፈን። እመቤታችን ንጽሕተ ንጹሐን ድንግል ማርያም በምልጃዋ፣ በተራዳይነቷ፣ በተማጽኗ ኢትዮጵያን ካገኛት መከራ፣ ኢትዮጵያን ከገጠማት መከራ፣ ኢትዮጵያን ካገኛት ስቃይ ትታደጋት። በእውነት ትታደጋት፣ ትፈውሳት። በምልጃዋ በእውነት ትድረስልን። አሜን በሉ። ይህን ካላል ምንድን ነው የምንለው? በእውነት ምንድን ነው የምንለው? ይህን ካላል ከዚህ በላይ ምን አለን? የሰውንም ማደረግ ነው፣ የሰውንም ማፈጸም ነው። አሁን ተመልከቱ፣ ድህነትን ከአርያም ከሰማይ ነው መማፀን ያለብን። እሷን ነው ደጅ መጥናት ያለብን። የፈውሱ የእውነቱ መንገድ እሱ ስለሆነ ማለት ነው። እግዚአብሔር ይርዳን። እግዚአብሔር ቸርነት፣ የእናታችን ቅድስት ድንግል ማርያም ማላጅነት ከሁላችን ጋር ይሁን። ይቆየን። እኛ የማታው ላይ ነው የምንገናኘው። ታቦቱን ግን አብረን ይዘን እንወጣለን። እነሱ ከጨረሱ በኋላ ከዚህ እንዘምራለን። ታቦቱ ሲወጣ ከዛ አብረናችሁ እስከ 12 ሰዓት ከሰንበት ተማሪዎች ጋር እየዘመርን እንቆያለን። ከዛ የማታውን መርሃ ግብር ደግሞ አብረን እንመራለን። ነገር ግን ጧት ኑና ሎዛ ማርያም ምን ማለት እንደሆነች፣ ሎዛ ማርያም ምን አይነት እናት እንደሆነች ምስክርነት ስትሰሙ ትደነቃላችሁ። ግሸን ማርያም፣ አክሱማ ማርያም እዚህ በትክክል በትይዩ ተአምሯ ድንቅ ነው፣ ታምርሽ ድንቅ ነው ትሏታላችሁ ሎዝዬን እና ንገሯት። አካውንቱን ያዙ፣ ያላችሁን ስጧት ለሎዝዬ ማለት ነው። ከዚያ የዛሬ ዓመት ስንመጣ ከከተማ አስተዳደሩ፣ ከክፍለ ከተማው፣ ከሀገረ ስብከቱ፣ ከወረዳ ቤተ ክህነቱና ከአባታችን አባ ገብረ ማርያም ከሰበካ ጉባኤው ጋር ተነጋግራችሁ ወጣቶች፣ ምዕመናን፣ አሜሪካና አውሮፓ ዘመድ ያላችሁ በሙሉ አደራ ብያችኋለሁ፣ አደራ ብያችኋለሁ። እንዲያው ስሞት ስቀበር እኔ በእመቤቴ ስም በሎዛ ማርያም ስም ይህንን ልክ ፒያሳ ጎንደር ያለው
ፒያሳ ያለው ከፋሲል ግንብ አጠገብ ያለው መስቀል አደባባይ አይታችሁታል አይደለ? ልክ እንደሱ ሙሉ አስፋልት አድርጋችሁት ሬንጅ አንጥፋችሁበት አፈር የሚባል ነገር ሳናይ እዛ ፊት ለፊት ያለው ተነስቶ ይህ ተስተካክሎ አረንጓዴ ሆኖ ዙሪያውን ንጹህ ሆኖ እዚህ ተጽፎ ሰው በአስፋልት ሁሉ ሲሄድ ምንድነው ብሎ እንዲጠይቅ ሎዝዬ እዛ ደረጃ ተሰርቶለት እዛ የተረጋጋ ጉባኤ ደስ የሚል እንድናረግ መሃልም ዳርም ላይ ፓውዛ ቆሞለት እናቴ ሎዝዬ ስንመጣ እምር አድርጋችሁ እንድትጠብቁን እኛም የምንችለውን እናደርጋለን። እዚህ ያሉት አርቲስቶችም መምህራንም ዘማሪያንም ቃል ገብተዋል። እኛም እናግዛችኋለን። እናንተም ቃል ግቡ። ክፍለ ከተማውም ከንቲባ ጽሕፈት ቤትም ከተማ አስተዳደሩ እግዚአብሔር ዘሐረያ ቅድስት ሀገር ኢትዮጵያ ቅድስት ሀገር በጃችሁ እግዚአብሔር የመረጣት ዝማሬያችንን ይቀበልልን። እዚሁ ባላችሁበት ሌላ ዘማሪ ሊዘምር ነው እኮ። አንዱ ዘማሪ ዘምሮ ቁጭ ስትሉ ያንኛው ዘማሪ ይከፋዋል እኮ አይደል እንዴ? አብራችሁ በድምቀት በሞራል በእልልታ ስነ ምግባር ኦርቶዶክሳዊ ስነ ምግባር በተሞላበት መንገድ መዘመር ልክ እንዳሁኑ በጣም ነው ደስ የሚለው። ስለ ሁሉም ነገር ማን ይመስገን? አይሰማ ማን ይመስገን? አመስግኑት እግዚአብሔርን። እልል በሉ እግዚአብሔርን አመስግኑት። ለዘማሪ ዲያቆን ፍሬዘር ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያወርስልን፣ አጥንትን የሚያለመልም የመላእክት ዝማሬ ያሰማልን፣ በሞገስና በጸጋ እግዚአብሔር አምላክ ያሳድገልን። ሎዛ ማርያም ደግሞ አሁን ስቴጁ እየተነቃነቀ እየተሳቀቅን ነው የቆምነውና ስቴጁ እንደዚህ ስፍት ብሎ የራሷ ትልልቅ ስፒከሮች ኑሯት ትልልቅ መብራቶች ተተክለው ይህ በሙሉ አስፋልት ሆኖ ሬንጅ ሆኖ ስክሪን እዛ አንድ ስክሪን እዛ አንድ ስክሪን እዛ አንድ ስክሪን እዛ አምስት ትልልቅ ግዙፍ ስክሪን የሚዘመሩት መዝሙሮች ስክሪን ላይ እየታዩ ትልቅ ስቴጅ ላይ ሆኖ ሎዝዬ እንዲያው ምን አለ በጣም ብዙ ሚሊዮን ብር ሰጠሽ ይሄን የምመኘውን ነገር ባረግልሽ። እናንተ ምስቲ ተመኙና አድርጉላት። እስቲ ከቀደማችሁኝ እናንተ አድርጉት፣ ከቀደምኳችሁኝ ያደርገዋለሁ። የልቤን ነው መነግራችሁ። በህይወት ዘመኔ ሀብት ቢኖረኝ የልቤን ቁጥር 1 ማድረግ የምፈልገው የመጀመሪያ ለሎዛ ማርያም ነው። በጣም ነው ደስ የምትሉትና እንደምን አላችሁ? እንደምን እስከ ደረሳችሁ? አሜን። የአምላካችን ስም ዛሬ ዘወትርም የተመሰገነ ይሁን። ሁሌም በአንደበታችን በአፋችን የማጠፋው ማርያም 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 ብለን የምንጠራት የሎዛዋ ማርያም በረከቷ አማላጅነቷ ከሁላችን ጋር ይሁን። የጻድቃን የሰማዕታት የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። መምህራችን የማርያም እንደተናገረው አዲሱን ዝማሬ አብረን ከሎዝዬ ልጆች ጋር አብረን እንዘምራለን፣ አብረን እናመሰግናለን። እኔ በቃል ስል እናንተ አብራችሁ ከኔ ጋር ትናገራላችሁ። የፀሐይ መውጫ በሉስቲ ድምጻችሁ ይሰማ ከዓለም እስከ ዓለም። የፀሐይ መውጫ የፀሐይ መውጫ የህይወት በር ነሽ የሎዛዋ ማርያም ጎንደር ላይ ያለሽ። እልል እያለን እያጨበጨብን እናመሰግናለን። ይህንን ዝማሬ የምታገኙት በሎዛ ሚዲያ ማግኘት ትችላላችሁ ማለት ነው። አብረን እልል እያለን እያጨበጨብን እናመሰግናለን። እልልታ ጭብጨባ የፀሐይ መውጫ የህይወት በር ነሽ የሎዛዋ ማርያም ጎንደር ላይ ያለሽ የፀሐይ
የፀሐይ መውጫ የሕይወት በር ነሽ የሎዛዋ ማርያም ጎንደር ላይ ያለሽ እስቲ በጭብጨባ የፀሐይ መውጫ የሕይወት በር ነሽ የሎዛዋ ማርያም ጎንደር ላይ ያለ የፀሐይ መውጫ የሕይወት በር ነሽ የሎዛዋ ማርያም ጎንደር ላይ ያለሽ ያዕቆብ እንዳየሽ ሎዛ ማርያም በቤተል በሎዛ ሎዛ ማርያም ለኔም ተገለጪ ሎዛ ማርያም የሕይወቴ ቤዛ ሎዛ ማርያም ማርማር ይላል ስምሽ ሎዛ ማርያም ጣፋጭ ነው ለአፌ ሎዛ ማርያም ባይኔ አይቻለሁ ሎዛ ማርያም ፈተናን ማለፌ ሎዛ ማርያም የተሰጠኝ ዕድሜ እንዳያልቅ በዋዛ እመቤቴ ማርያም ነይልኝ ከሎዛ የፀሐይ መውጫ የሕይወት በር ነሽ የሎዛዋ ማርያም ጎንደር ላይ ስሟን ጥራት አንድ ላይ የፀሐይ የሕይወት በር ነሽ የሎዛዋ ማርያም ጎንደር ላይ ያለሽ ጎንደር አዘዞ ላይ በሎዛ ተራራ ከድማዛ ድልድይ ምትታይ ተሻግራ ከስደት መጽናኛ ነሽ ግርማ ሞገሴ የሎዛዋ ማርያም ዋሴ ነሽ ለነፍሴ የተሰጠኝ ዕድሜ እንዳያልቅ በዋዛ እመቤቴ ማርያም ነይልኝ ከእልል የተሰጠኝ ዕድሜ እንዳያልቅ በዋዛ እመቤቴ ማርያም ነይልኝ ከሎዛ የፀሐይ መውጫ የሕይወት በር ነሽ የሎዛዋ ማርያም ጎንደር ላይ ያለ የፀሐይ መውጫ የሕይወት በር ነሽ የሎዛዋ ማርያም ጎንደር ላይ ያለሽ ሎዛ ሎዛ ሚሉሽ ሎዛ ማርያም ልጆችሽ በሙሉ ሎዛ ሚወዱሽ ሎዛ ማርያም ከፍጥረታት ሁሉ ሎዛ ማርያም ሚስጢሩ ምን ይሁን ሎዛ ማርያም ብዬ ስመረምር ሎዛ ማርያም እናት መሆንሽ ነው ሎዛ ማርያም በሰማይ በምድር ሎዛ እስቲ አንድ ላይ የተሰጠኝ እንዳያልቅ በዋዛ እመቤቴ ማርያም ነይልኝ ከሎዛ አንዴ የተሰጠኝ እንዳያልቅ በዋዛ እመቤቴ ማርያም ነይልኝ ከሎዛ እልል ይባላል ቸወቻ የሕይወት በር ነሽ የሎዛዋ ማርያም ጎንደር ላይ የፀሐይ መውጫ የተሎዛ ልጆች የሕይወት በር ነሽ የሎዛዋ ማርያም ሰምተሽኝ ስለቴን ሎዛ ማርያም መጣሁኝ ከደጅሽ ሎዛ ማርያም ጸበልሽን ጠጥቼ ሎዛ ማርያም አረፍኩኝ በስምሽ ሎዛ ማርያም ይላል አንደበቴ ሎዛ ማርያም ዛሬም ማርያም ማርያም ሎዛ ማርያም የሎዛዋ ድንግል ሎዛ ማርያም አንቺ ደብረ ሲና ሎዛ ማርያም የተሰጠኝ ዕድሜ እንዳያልቅ በዋዛ እመቤቴ ማርያም ነይልኝ ከሎዛ የተሰጠኝ ዕድሜ እንዳያልቅ በዋዛ እመቤቴ ማርያም እልል 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 የፀሐይ መውጫ የሕይወት በር ነሽ የሎዛዋ ማርያም ጎንደር ላይ የፀሐይ መውጫ የሕይወት በር ነሽ
ነሽ የሎዛ ማርያም ጎንደር ላይ ያለሽ ሕፃናት አዛውንት ጎልማሳ ወጣት ዛሬም ይጠሩሻል እያሉ አዛኝቶ ተማሪው በስምሽ ለምን ተሰጠኝ እንዳያልከዋዛ እመቤቴ ማርያም ነይልኝ ከሎዛ ነይልኝ የተሰጠኝ ዕድሜ እንዳያልክ እመቤቴ እልል 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 ይባላል። የፀሐይ መውጫ የሕይወት በር ነሽ የሎዛ ማርያም ጎንደር ላይ ያለሽ የፀሐይ መውጫ የሕይወት በር ነሽ የሎዛ ማርያም ሎዛ ሎዛ ሚልሽ ልጆችሽ በሙሉ አብልጠው ሚወዱሽ ከፍጥረታት ሁሉ ሚስጢሩ ምን ይሆን ብዬ ስመረምር እናት መሆንሽ በሰማይ በምድር ሎዛ ማርያም የተሰጠኝ ዕድሜ እንዳያልቅ በዋዛ እመቤቴን ማርያም በማርያም አመስግኖት አንድ ላይ እንዳያልቅ በዋዛ እመቤቴ ማርያም ነይልኝ ከሎዛ የፀሐይ መውጫ የሕይወት በር ነሽ ጎንደር ላይ ያለሽ የፀሐይ መውጫ የሕይወት በር ነሽ የሎዛ ማርያም ከሞት ማለትከሽ በሎዛ አማሪ ኮኖ ቀረ በሎዛ ሕይወት የመባቺ በሎዛ አማሪ እስኪ አንድ ላይ በሎዛ አማሪ እልል ይባላል በሎዛ አማሪ ሕይወቴ በማርያም አማሪ ሕይወቴ ስጠራት ገብታለች በሎዛ ማርያም በሎዛ ማርያም ሕይወቴ ስጠራት ገብታለች ከቤቴ በሎዛ ማርያም ኃጢአትን አብዝቼ ልብስ ያጠቃኝ አንቺ ያነሳሽ ዳግም በጨቀዬ ሩነሽና ምልጃሽ አይዘገየ ስምሽን ስጠራ አታሳፍረኝ አንተ እልል እልል ይባል በሎዛ ማርያም ሕይወቴ በማርያም ማርያም ሕይወቴ ስጠራት በሎዛ ማርያም አንድ ላይ በሎዛ ማርያም ሕይወቴ ስጠራት ገብታለች ከቤቴ በሎዛ ማርያም ሐዘን የበርትቶ እንባዬ ሲቀድመኝ ወዳጅ ያልኩት ሁሉ ፊቱን ሲያዞርብኝ አንቺ ደርሰሽልኝ ስሜ ተቀየረ ስጠራት ገብታለች ከቤቴ በሎዛ ማርያም ሐዘኔ በርትቶ እንባዬ ሲቀድመኝ ወዳጅ ያልኩት ሁሉ ፊቱን ሲያዞርብኝ አንቺ ደርሰሽልኝ ስሜ ተቀየረ እልል እልል በማርያም
እወድሻለሁ እስከ ዕለተ ሞቴ እኔ እወድሻለሁ እስከ ዕለተ ሞቴ ቤዛ ማርያም እናቴ እኔ እወድሻለሁ እስከ ዕለተ ሞቴ እኔ እወድሻለሁ እስከ ዕለተ ሞቴ ቤዛ ማርያም ቤዛ ማርያም እናቴ ቤዛ እልል ይባላል ቤዛ ማርያም እናቴ ቤዛ ማርያም እኔ እወድሻለሁ እስከ ዕለተ ሞቴ እኔ እወድሻለሁ እስከ ዕለተ ሞቴ ቤዛ ማርያም እናቴ እኔ እወድሻለሁ እስከ ዕለተ ሞቴ እኔ እወድሻለሁ እስከ ዕለተ ሞቴ ቤዛ ማርያም እናቴ ቤዛ ማርያም እናቴ ቤዛ ማርያም እልል ይባላል ቤዛ ማርያም እናቴ ቤዛ ማርያም እኔ እወድሻለሁ እስከ ዕለተ ሞቴ እኔ እወድሻለሁ እስከ ዕለተ ሞቴ ቤዛ ማርያም እናቴ እኔ እወድሻለሁ እስከ ዕለተ ሞቴ እኔ እወድሻለሁ እስከ ዕለተ ሞቴ ቤዛ ማርያም እናቴ ቤዛ ማርያም እናቴ ቤዛ እስቲ እነዚህ ልጆች ቤዛ ማርያም እናቴ ቤዛ ማርያም እኔ እወድሻለሁ እስከ ዕለተ ሞቴ እኔ እወድሻለሁ እስከ ዕለተ ሞቴ ቤዛ ማርያም እናቴ እኔ እወድሻለሁ እስከ ዕለተ ሞቴ እኔ እወድሻለሁ እስከ ዕለተ ሞቴ ቤዛ ማርያም እንድገና እስቲ ቤዛ ማርያም እናቴ ቤዛ እስቲ እነዚህ ልጆች አንድ ላይ እና ኋላ አይሰማ እኔ እወድሻለሁ እስከ ዕለተ ሞቴ እኔ እወድሻለሁ እስከ ዕለተ ሞቴ ቤዛ ማርያም እናቴ እኔ እወድሻለሁ እስከ ዕለተ ሞቴ እኔ እወድሻለሁ እስከ ዕለተ ሞቴ ቤዛ ማርያም የመጨረሻ ቤዛ ማርያም እናቴ ቤዛ ማርያም ቤዛ ማርያም እናቴ ቤዛ ማርያም እኔ እወድሻለሁ እኔ እወድሻለሁ እስከ ዕለተ ሞቴ ቤዛ ማርያም እናቴ እስከ ዕለተ ሞቴ እኔ እወድሻለሁ እስከ ዕለተ ሞቴ ቤዛ ማርያም ቤዛ ማርያም እናቴ ቤዛ ማርያም ቤዛ ማርያም እናቴ ቤዛ ማርያም እኔ እወድሻለሁ እስከ ዕለተ ሞቴ እኔ እወድሻለሁ ቤዛ ማርያም እኔ እወድሻለሁ እስከ ዕለተ ሞቴ እኔ እወድሻለሁ እስከ ዕለተ ሞቴ ቤዛ ማርያም ቤዛ ነሽ ለዛ ቤዛ ነሽ ለዛ ቤዛ ነሽ ለዛ የሁላችን እናት ቤዛ ነሽ ለዛ የሕይወታችን እናት ቤዛ ነሽ ለዛ ቤዛ ነሽ ለታ ቤዛ ነሽ ለዛ ለቤዛ ማርያም እልል በላ ቤዛ ነሽ ለዛ ቤዛ ነሽ ለዛ ለእመቤቴ ማርያም እልል በላ ቤዛ ነሽ ለዛ ቤዛ ነሽ ለዛ ለኪዳነ ምሕረት እልል በላ ቤዛ ነሽ ለዛ ቤዛ ነሽ ለዛ ለባታ ማርያም እልል በላ ቤዛ ነሽ ለዛ ቤዛ ነሽ ለዛ ቤዛ ነሽ ለዛ የዝዬ አበባ የዝዬ አበባ እኔም እልሻለሁ ሕይወቴ ነሽ ክብሬ መቼም አልተውሽም ሕይወቴ በፍቅሬ የዝዬ አበባ ውበቷ ፈሰሰ ከአንገቷ የዝዬ ውበቷ ፈሰሰ ከአንገቷ እናቴ ውበቷ ፈሰሰ ከአንገቷ ማለኔ ሕይወቷ ሕይወት ነው ቤታ ለዝዬ አበባ ለዝዬ አበባ
ማዕረጌ ነሽ ክብሬ ቅኔ ሽልማቴ ማዕረጌ ነሽ ክብሬ ቅኔ ሽልማቴ ለዚህ በምልጃ አማረ ሕይወቴ ዝዬ ሮታ ፈሰሰ ካንገቷ ወድረ ከፍታ በዝግሬ ሕይወቷ የእኛ እናት ለዝዬ ሕይወት ነው ፍቅራ ማርኔ ሕይወቷ ለዝዬ ለዝዬ እኔ እምልሻለሁ እምነጽኔ በፍቅር አኖርሽኝ ዛሬም ዘላለም ዛሬም ዘላለም ሎዛ ናት ሎዛ ሎዛ ናት ሎዛ ሎዛ ናት ሎዛ የሁላችን እናት ሎዛ ናት ሎዛ ሎዛ ናት ሎዛ የሁላችን እናት ሎዛ ናት ሎዛ አሳዳጊያችን ሎዛ ናት ሎዛ የጭንቅ ደራሽ ሎዛ ናት ሎዛ እምባንም አጥፋሽ ሎዛ ናት ሎዛ ወድቀን ከፊቷ ዛሬም አለች የሁላችን እናት ሎዛ ናት ሎዛ ሎዝዬ አበባ ሎዝዬ ዘውትር አንደበቴ ማርያም ማርያም ይላል ዘውትር አንደበቴ ዛሬም አለችልኝ አትጠፋም ከቤቴ ውበቷ ፈሰሰ አንገቷ ሎዝዬ ውበቷ ፈሰሰ ከአንገቷ የእኛ እናት ለዚህ ሕይወት ነው ፍቅሯ ሰላም ነው ሕይወቷ ለዚህ አበባ ለዚህ አበባ ለዚህ አበባ ለዚህ አበባ እኔም ጠራታለሁ ዘወትር ባንደበቴ ዘወትር አለች አትጠፋም ከፊቴ እዚህ ውበቷ ይገባል። አመስግኑ እልል በሉ አመስግኑ አመስግኑ አመስግኑ። እንደዚሁ እንዳላችሁ ባላችሁበት ቁሙ። ከዚያ በፊት ግን አሁን የተደገፋችሁት ኤሌክትሪክ ፖል ከወደቀ ይህ ሁሉ ደስታ ወደ ሀዘን ነው የሚቀየረው። ተናግሬያለሁ፣ እያሟረትኩ አይደለም። ስለዚህ ፖሉን አትጠጉት። ለእናንተ ብቻ አይደለም፣ በጣም ብዙ ሰዎች በዙሪያው አሉ። ፖሉ ሳትጠጉ ዘምሩ። ባላችሁበት ኦርቶዶክሳዊ ስርዓት ባለው መልኩ ዘምሩ። እያንዳንዱን ፖል አትጠጉት። ኤሌክትሪክ ከወደቀ ብዙ ሰው ያልቃል። ተናግሬያለሁ፣ አትጠጉት። 1 3 4 ሰዎች ሆናችሁ ክብብ አድርጉት። ጸጥታ አስከባሪዎች ወደ ፖሉ እንዳይጠጉ አድርጉ። ጥቂት ጊዜ ነው። ለዛሬ ዓመት ይቀየራል። እንደነገርኳችሁ ብረት ይሆናል፣ ሬንጅ ይሆናል፣ አስፋልት ይሆናል፣ ሁሉ ነገር ይቀየራል። እስከ ዛሬ ዓመት ግን እሷን እንጨቷን ጠብቋት። እሺ እሺ እሺ። እሷንማ እኔ ለሰዓቱ እየተስገበገብኩ ነው እንጂ የተፈጠርኩበት ዓላማ እንዲያውም በልጅነት ምንድነው ያልኳት ቤቷ ላይ ቆሜ ስምሽን ከፍ ማላረገው ከሆነ አንቺን ከፍ ማላረግሽ ከሆነ ከፍ ያለ ቦታ ማታቆሚኝ፣ ቦታ ማትስጭኝ፣ አንቺን ከፍ ማደርግሽ ከሆነ ግን ስጭኝ ያልኳትና እንኳን ብላችሁኝ እንዲያውም በልበል ይለኛል። ስለ ማርያምማ እንናገራለን፣ እናንተ ማርያም ትላላችሁ። እሺ የአቤል የዋህት አይሰማም። የአቤል የዋህት የኢዮብ ትዕግስት የኤልያስ ደመና የሙሴ መና የጸጳጦስ ዘሲና የተዋህዶ አለኝታ የዘካርያስ ደስታ የመነኮሳት ስንቅ የደካሞች ምርኩዝ የአርያም ንግሥት የፍቅር እመቤት የይስሐቅ መዓዛ
መሲህ የንጹህ ቁርባን መገኛ የዋሂቱ አዛኝቱ ኪዳነ ምሕረት የግሸኗ ማርያም የእንጦጦዋ ማርያም የሎዛዋ ማርያም 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 እልልታ ያስፈልጋል፣ ጭብጨባ ያስፈልጋል። ማርያም 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 የራሳችን ዘውድ የፊታችን ነጸብራቅ የዓይናችን ርግብ የከንፈራችን ፍሬ የአንደበታችን ጥዑም ቃና የአንገታችን ሐብል የትከሻችን ማዕረግ የደረታችን ኒሻን የእጃችን አምባር የጣታችን ቀለበት የእግራችን መብራት የኑራችን መቅረስ የሕይወታችን ፋና ማረፊያችን ድንኳናችን አምባችን መጠጊያችን ከለላችን መማፀኛችን የመማፀኛ ከተማችን ማርያም 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 እልልታ ጭብጨባ ለማርያም ጋር የተነጋገርንብሽ ተነጋግረን የተግባባንብሽ ተግባብተን መልስ ያገኘንብሽ ቋንቋ መግባቢያችን አምላካችንን አቅርበን ያየንብሽ ድንቅ መስታወታችን ገጸ በረከት የገጸ በረከታችን ማርያም የሎዛዋ ማርያም የግሸኗ ማርያም 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 ኧረ ማርያም በሉ ማርያም 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 ማርሲሉሽ የሰማይ ማርሲሉሽ የሰማይ ማርሲሉሽ የምድር ያምሲሉሽ የሰማይ ማርሲሉሽ የምድር ያምሲሉሽ የሰማይ የተዋሕዶ አለኝታ የዘካርያስ ደስታ የመነኮሳት ስንቅ እልል በሉ ለማርያም ለአዛኝቱ ማርያም ለወለላይቱ ለወለላይቱ እልል በሉ 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 ጎንደር አናቱ ላይ አዘዞው ነሺ ያለሁበት ሁኜ የምሳለምሺ የሎዛዋ ማርያም ሎዝዬ አንቺ ነሺ ሎዝዬ ሎዝዬ ይላሉ ልጆቿ እልልታ ዝማሬ ይሞላል ደጆቿ ማርያም ሎዝዬ እናቴ የኔ እናት የሁላችን እናት እመቤታችን ለዛሬ ዓመት እቅፍ ድግፍ አድርጋ ታደርሰን። የእመቤታችን ፍቅሯ ጣዕሟ በልባችን ይደርልን ይደርብን። ኩሉ ሰራዊተ ሰማያት ይብሉ ብጽዕት አንቲ ሰማይ ዳግሚት ዲበ ምድር ሆወተ ምስራቅ ማርያም ድንግል ከብካብ ንጹሕ ወመርአ ቅዱስ ነጸረ አብ እምሰማይ ወኢረከበ ዘከማኪ ይላታል ቅዱስ ኤፍሬም። እልል በሉላት ስለ እመቤቴ ለቅድስት ድንግል ማርያም። በእውነት ኩሉ ሰራዊተ ሰማይ የተባለላት እመቤታችን አባ ሕርያቆስ እንዲህ ብሎ ያመሰግናት በመኑ በአምሳለ መኑን አስተመስለኪ ማርያም ሆይ በእንተዝ ናፈቅረኪ ማርያም ሆይ ስለዚህ ነገር እንወድሻለን ከፍ ከፍም እናደርግሻለን ብሎ የተናገረላት አባ ሕርያቆስ አንቺ የተባረክሽ እጽ ነሺ የደህንነት እጽ ነሺ በገነት ውስጥ ባለ ሕይወት ፈንታ በዚህ ዓለም የሕይወት እጽ ሆንሽ አላት። ደግሞ ናርዶስ ከርቤ ቀጺበታት ቀናንሞስ ከተባሉ ከርቤና አሉ ናርዶስ ከተባሉ ሽቶች ሁሉ በላይ የሚጣፍጥ መዓዛ ያለሽ ድንግል ማርያም አንቺ ነሽ ያላት ናትና ድንግልዬን እመቤቴን አዛኝቱን ማርያምን አመስግኗት። እባካችሁ እልል ብላችሁ አመስግኗት አመስግኗት አመስግኗት። ሰባት የእሳት መጋረጃ በሆድሽ ውስጥ በወዴት ተዘጋጀ? በቀኝ ነውን በግራ ነውን? ታናሽ ሙሽራ ስትሆኚ የሚያንጸባርቅ ነደ እሳት የሚከበው ኪሩቤል በሆድሽ ዙፋን በወዴት ተቀመጠ? በቀኝ ነውን በግራ ነውን ይላታል። አማናዊት ታቦት ሎዛ ማርያምን እኮ ነው። እባካችሁ አመስግኗት። ድንግል ማርያምን አመስግኗት። ወለላይቱን አመስግኗት። እመቤታችን አመስግኗት። ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ወአና የድቅዳሴ ያለ ማርያም ልቦናዬ በጎ ነገርን አወጣ ልቦናዬ በጎ ነገርን አወጣ ልቦናዬ በጎ ነገርን አወጣ። እኔስ የማርያምን ቅዳሴ እናገራለሁ መዘንጋት ባለበት ቃል በማስረዘም አይደለም በማሳጠር ነው እንጂ ድንግል ስላንቺ ምን እናገራለሁ? እኔ ኃጢአተኛው ልጅሽ አንቺ የወርቅ መቅጃ ነው አንቺ የወርቅ መቅጃ ነሽ እኔ የተጠማሁ ነኝ ያላት እልል ብላችሁ አመስግኑላት ድንግል ማርያም። ሌሊቱን ሙሉ ስለ ድንግል ማርያም ሰዓት ቢሰጠን ብዙ እንላለን። ምክንያቱም የተፈጠርነው ልጇን ለማመስገን እሷን ለማመስገን ነው። ከዛ ደግሞ ቅዱስ ሚካኤል ለማመስገን ነው።
ሶስቱንም እንድናመሰግን ቅዱሳን መላእክት እንድናመሰግን የፈጠረን አምላክ እግዚአብሔር የተመሰገነ ይሁንልን። ይህንን መርሃ ግብር ደግሞ በአባትነት እንዲደምቅ ያደረጉት አባ ገብረ ማርያም ይስማው ቆሞስ አባ ገብረ ማርያም ይስማው የደብረ ሰላም ሎዛ ማርያም ቤተክርስቲያን አስተዳዳሪ እባካችሁ አመስግኑልኝ፣ ስሞትላችሁ አመስግኑልኝ። ቀጥታ የምንሄደው ወደ ዘማሪ አቤል መክብብ ነው። ከሱ በኋላ እሳቸው ጠቅልል አድርገው አመስግነው በጸሎት ይዘጉታል። ዘማሪ አቤል መክብብ ይዘምርልናል። ከሁላችን ጋር ይሁን። ከኔ ጋር ሁለት ዝማሬዎች እንዘምራለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ላመስግን የኔ ጌታ ላመስግን፣ ልቀኝን የኔ ጌታ ልቀኝን፣ ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብርህ አንተ አባቴ። ላመስግን የኔ ጌታ ላመስግን፣ ልቀኝን የኔ ጌታ ልቀኝን፣ ሕይወቴ ነው ዝማሬ የሰጠኝ እንዳከብርህ አንተ አባቴ። ከኔ ሆነ የምሰጥ ባይኖረኝ ከሰጠኝ ያንተን መስጠት አይከብደኝም። ጥበቤን የምስጋና መሰረቴ ዝማሬ ያፈሰስከው በሕይወቴ አንደበቴን ቃኘኸው ለምስጋና የውሰር ቅኝትህን እንደገና አንደበቴን ቃኘኸው ለምስጋና የውሰር ቅኝትህን እንደገና ላመስግን የኔ ጌታ ላመስግን፣ ልቀኝን የኔ ጌታ ልቀኝን፣ ሕይወቴ ነው ዝማሬ የሰጠኸኝ እንዳከብርህ አንተ አባቴ። ከምድር ላይ ከአፈርም ስትፈጥረኝ ከምስጋና የተለየ ምን ስራ አለ? ቀንና ሌት በመቅደስህ እቆማለሁ፣ አምላኬ ሆይ ሳወድስህ እኖራለሁ። አንደበቴን የቃኘኸው ለምስጋና የውሰር ቅኝትህን እንደገና አንደበቴን የቃኘኸው ለምስጋና የውሰር ቅኝትህን እንደገና ላመስግን የኔ ጌታ ላመስግን፣ ልቀኝን የኔ ጌታ ልቀኝን፣ ሕይወቴ ነው ዝማሬ የሰጠኸኝ እንዳከብርህ አንተ አባቴ። እዝራ ስጠኝ የከበረ መሰንቆህን፣ ዳዊት ስጠኝ የሚፈወስ በገናህን። መዝሙር ቀኔ ተምሬያለሁ ከአባቶቼ፣ ዘምራለሁ ባንተ ፍቅር ተነክቼ። አንደበቴን የቃኘኸው ለምስጋና የውሰር ቅኝትህን እንደገና አንደበቴን የቃኘኸው ለምስጋና የውሰር ቅኝትህን እንደገና ላመስግን የኔ ጌታ ላመስግን፣ ልቀኝን የኔ ጌታ ልቀኝን፣ ሕይወቴ ነው ትሩፋቴ እንዳከብርህ አንተ አባት። ሕይወቴ ነው የሰጠኸኝ እንዳከብርህ አንተ ምልክቴ ነሽ ድንግል ለሕይወቴ። አንቺ ተፈታ እስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶ ቃል ኪዳንሽ ምልክቴ ነሽ ድንግል ለሕይወቴ። አንቺ ተፈታው
በቤት ከቶ አልወደቀም ለበጎ ሆነ ማልቀስ ማልባቴ ሰላም ሰፈነ በልፍኝ በቤቴ ቅኔ ነጠኩ የአባ ጊዮርጊስን ቆንቆይ ቅዳሴ የሕርያቆስን የያሬድ ዜማ ሞላ በልቤ የለም ወጀቦ ቀርባይ መርከቤ ምልክቴ ነሽ ድንግል ለሕይወቴ አንቺ ተፈታሁ ከእስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶ የዘረጋሁት እጅ ተሞላ ማርያም ሆናለኝ ጥላ ከለላ የውስጤ ጸሎት ዛሬ ሌላ ነው የድንግል ክብር ምልጃው ቀየረው ዛሬ ጎጆዬ አንጸባረቀች ያማረ ሰንፔ እንቁ መሰለች ቀንዴ ከፍ ከፍ አለልኝና ሰዋው በድንግል ይህን ምስጋና ምልክቴ ነሽ ድንግል ለሕይወቴ ባንቺ ተፈታሁ ከእስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶ ኪዳንሽ ወገቤን ታጠቅ ጭንቀቴን ጥዬ ዛሬስ በደስታ ይፍሰስ እንባዬ የሐዘን ልብሴን ድንግል ቀይራው የደነዘዘ ሕይወት የበራ አራራይ ዜማ ዛሬ ተማርኩኝ ፍቅሯ አሸነፈኝ እጄን ሰጠሁ ቅኔ በልቤ ተመላለሰ የድንግል ፍቅር ውስጤ ነገሰ ምልክቴ ነሽ ድንግል ለሕይወቴ አንቺ ተፈታሁ ከእስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶ ተስፋ ያረኩት አልተበተነም እንባዬ መሬት ከቶ አልወደቀም ለበጎ ሆነ ማልቀስ በአንባቴ ሰላም ሰፈነ በልፍኝ በቤቴ ቅኔ ነጠኩ የአባ ጊዮርጊስን ቆንቆይን ቅዳሴ የሕርያቆስን የያሬድ ዜማ ሞላ በልቤ የለም ወጀቦ ቀርባይ መርከቤ ምልክቴ ነሽ ድንግል ለሕይወቴ አንቺ ተፈታሁ ከእስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶ ምልክቴ ነሽ ድንግል ለሕይወቴ አንቺ ተፈታሁ ከእስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ጎብኝቶ አሜን ይቀበልልን። እልል ብላችሁ እግዚአብሔርን አመስግኑ። ማለን ዘማሪ አቤል መክብብን እግዚአብሔር አምላክ በእድሜ በጤና በጸጋ ይጠብቅልን። የዛሬ ዓመት ሰው ይበልልን። ስለ ሁሉም ነገር እግዚአብሔር ይመስገን። ክብር ለእግዚአብሔር። ከፍ አድርጋችሁ አመስግኑ እግዚአብሔርን። ድንግል ማርያምን አመስግኗት። ሐመልማል ወርቅ ልብሱ ዘመብረቅ አይኑ ዘርግብ መኑ ከመ እግዚአብሔር ያሳደገን መልአክ የባህራን ወዳጅ ያፎሚያ ረዳት የገነቱ ሚካኤል አመስግኑት እባካችሁ። መልእክት መናኸሪያ ሚካኤል መናኸሪያ ሥላሴ ላይ ያለው እጹብ ድንቅ በሆነ መንገድ የተሰራው የካቲት 1 ይመረቃል እንዳትቀሩ ተብላችኋል። መልእክቱን አድርሻለሁ። የካቲት 1 ሥላሴ፣ ጥር 24 ደብረ ገነት ቅዱስ ሚካኤል ጉባኤ ቤት ይመረቃል እንዳትቀሩ ተብላችኋል። በእኔ በኩል መምህራንን መምህር ታደሰ ወርቁን፣ ዘማሪ እስጢፋኖስ ሳህሌ ቄሴ ሚስቱ ልክ ለሎዛ ሊመጣ ትኬት ተቆርጦ ሚስቱ ሆስፒታል ገብታ ወልዳ ነው የቀረው። የሚቀጥለው ዓመት ይመጣል። መምህራንን፣ ዘማሪያንን፣ አርቲስቶችን፣ ቲክቶከሮችን፣ ዩቲዩበሮችን እጅግ አድርጌ አመሰግናለሁ። ሁሌም ካጠገቤ የምትሆኑት የሎዛ ኢቨንት የሎዛ ሚዲያ አጋሮች ወልደ ናትናኤል፣ ትርሲተ ገብርኤል እንዲሁም ወለተ ማርያም ከዱባይ እጅግ አድርገን እናመሰግናችኋለን። የተረፈውን ደግሞ አባታችን በምልአት እርሳቸው
ያመሰግናሉ። ክብር ለሚገባው ክብር ይሰጣሉ። መልእክታቸውን ያስተላልፋሉ፣ በጸሎት ይዘጋሉ። ከዛ ሁላችንም አንዳችን እየሸኘን ወደ ቤታችን እንሄዳለን። የምታድሩ እዚሁ ደሩ፣ ማታድሩ ደግሞ እርስ በርሳችሁ ተሸኛኙ። ነገ ሌሎችንም ነግራችሁ ግልብጥ ብላችሁ ሎዛ ማርያምን ከታቦት ማደሪያው ድማዛ ማለት ይሄ ነው። ከታቦት ማደሪያው ጀርባ ያለው ትልቅ ወንዝ ነው። ታሪካዊ ነው። በነገራችን ላይ የአፄ ሲኖስ ዜና መዋዕል ላይ ተጽፎ ይገኛል። ከዚህ ጀርባ ያረፈችውን ሎዛ ማርያምን ደግሞ ይዘናት ወደ መንበሯ እንገባለን። ስትገባ እንደምታውቁት በከፍተኛ ድምቀት ርችት እየተተኮሰ ጧፍ እየበራ ሎዛ እያልን እየዘመርን ሎዝዬን እናስገባለን በእንባ ማለት ነው። እኔ ለዛ ሰዓት ያድርሰን። ሁሌ ሎዛ ማርያም ስትወርድና ታቦቷ ስትገባ ሁሌ ከልጅነት ጀምሮ እንባ አይቆምም። በጣም ነው ሎዛ ማርያምን በጣም ነው መወዳት። እናንተም ሎዝዬን በብዙ ሺህ ፍቅር ውደዷት። ፍቅሯ ጣዕሟ በልባችሁ ታትሞላችሁ ይኖር። ወደ አባታችን አባ ገብረ ማርያም ዘመናቸውን ያርዝምልን፣ በእድሜ በጤና ይጠብቅልን። እንግዲህ ድክም ስላለን ትንሽ የስጋ ድካም አለ አይደለ? በመንፈስ ጠንክረናል፣ ግን ስጋ ደግሞ ይደክማል አይደለ? ስለዚህ ሁላችሁም ለመምህራኑ፣ ለዘማሪያኑ፣ ለፕሮግራሙ እስኪ አንድ ጊዜ እግዚአብሔር በደንብ ጊዜ እናመስግን። ሁላችሁም ከዳር እስከ ዳር አረጋግማችኋል እግዚአብሔርን ለማመስገን። አባቶቻችን እኮ ምንድነው የሰጡ? ደማቸውን፣ አጥንታቸውን፣ ህይወታቸውን ነው። እናንተ ግን ድምጻችሁን መስጠት አቃታችሁ። እስኪ አንድ ጊዜ በደንብ እግዚአብሔር ስም የተመሰገነ ይሁን። በእውነት የዘንድሮ በዓል ለየት ያለ ነው ብንል ማጋነን አይሆንም። እንደምታዩት በጣም ብዙ የህዝብ ቁጥር ነው ያለው። በዓሉ በጣም መንፈሳዊ በዓል ነው። ደስ የሚል በዓል ነው። እንግዲህ ከሀገረ ስብከት እስከ ከንቲባ ሁሉም የተገኙበት አብረው አጅበው ቅድም አብረው ከዚህ ከኛ ጋር ነበሩ። እስኪ አንድ ጊዜ ሲያመስግነው ሎዛ ማርያም ሁሉ የሎዛ ማርያም ፍቅር ነው ያደረገው። የሎዛ ማርያም ፍቅር ነው። እስኪ አንድ ጊዜ ለሎዛ ማርያም ለእናታችን። እሺ እንግዲህ ትናንትና እንዳልኩት ማለት ነው ሰበካ ጉባኤውም የበዓል ኮሚቴውም እንዲሁ ሎዛ ሚዲያ እና ኃይሉ ተበጅ ነገ እንዳታጠፉ እሺ። እሺ አዎ ይሄ በዓሉን እንዲደምቅ እንዲያምር በስርዓት እንዲከናወን ኃላፊነት የማን ነው? የወጣቱ ነው 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 አይደል? የእናንተ ነው አይደለም? የእናንተ አይደለም። አቅማችሁን ወቁ። አቅም ማወቅ ያስፈልጋል። ይሄ የኛ ነው። የእናንተ እኛ በምንመራችሁ ሂዱ ስንላችሁ መሄድ፣ ቁሙ ስንላችሁ መቆም፣ አንጠፉ ስንላችሁ ማንጠፍ። በቃ ስራችሁ ይሄ ነው። ስራችን በደንብ አድርገን ማወቅ ያስፈልጋል። በረከት የምናገኘውም በዛ ልክ ሲሆን ነው። ስለዚህ በእውነት አቧራው እየወለለባችሁ እየደከማችሁ ስታነጥፉ ስታስተባብሩ አንድ ጊዜ እግዚአብሔርን አመስግኑ። ነገም አደራ ሁላችንም ከመጠጥ ነፃ ሆነን ይህ በዓል መጠጥ ጠጥተን እየጨፈርን የምናከብረው በዓል አይደለም። ይህ በዓል በጾም በጸሎት እየዘመርን እግዚአብሔርን እያመሰገን የምናከብረው በዓል ነው። ሁላችሁም ትዘምራላችሁ። ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ዛሬም ዘወትርም ለዘላለሙ አሜን። እኔንም እናንተንም ከኃጢአት ማሰሪያ የተፈታንን ለገነት ለመንግሥተ ሰማያት የበቃን የተዘጋጀ እንድንሆን 12 ጊዜ እግዚኦ ማረነ ክርስቶስ እንለምነው።
ያለፈውን ይቅር እንድለን ከሚመጣው እንድጠብቀን ስለ እናቱ ስለ እናታችን በድጋሚ በእንተ እግዝእትነ ማርያም ብለን እንለምነው። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የመንፈስ ቅዱስ አንድነት፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቃ፣ የቅዱሳን አባቶቻችን ጸሎት በረከት በሁላችን ላይ ይደርብን። አውቀን በድፍረት ሳናውቅ በስተት ከልጅነት እስከ እውቀት ሰዓት ሰይጣን የሸመቀውን መንፈስ ቅዱስ ያወቀውን የማይሰራ ኃጢአት እግዚአብሔር ይፍታ። በሰላም መታችሁ ጉባኤው እንደተከታተላችሁ እንዲሁም እናታችሁን ሎዛ ማርያም በክብር እንዳስገባችሁ እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ግቡ። እሺ አንዴ